መጀመሪያ ዙር የሚፈተኑት የተፈጥሮ ሳይንስ ናቸው። እነሱ ከዙር 1 እስከ ዙር 3 ይፈተናሉ። ሁለተኛው ቀጥሎ የሚፈተኑት ማህበራዊ ሳይንስ ናቸው። እነሱ ደግሞ ከዙር 4 እስከ 6 ድረስ ባለው ይፈተናሉ። ዙሩን የምናበዛው በኦንላይን ያለንን ውስን ኮምፒውተር ለብዙ ተማሪዎች ለመጠቀም ከዚህም በኋላ ደግሞ 12ኛ ክፍል ፈተና ተማሪዎችን አንድ ቀን ብቻ ፈተና ማድረግም ፌር አይደለም ብለን ስለምናስብ የመጀመሪያ ዙር ላይ ያመለጠው 3 ቀን ውስጥ ያመለጠው ልጅ ቀጣይ 3 ቀን ውስጥ መጥቶ እንዲፈተን እድል እንሰ ያ ማለት ግን ምን ማለት መሰለሽ ከአቅም በላይ የሆነ ነገር ቢገጥመው ልጁ ተረብሿል እንኳን ፈተና ለምንም ነገር አእምሮ ዝግጁ በማይሆንበት ውስጥ መሆኑን ስናረጋግጥ ለነዚህ ልጆች እድል መስጠት ሎጂካል ተገቢ ነው ፌር ነው ብለን እናስባለን። እኛ የምንመዝነው MLC ሚኒመም ለርኒንግ ኮምፒተንሲ ወይም አጥጋቢ የመማር ብቃት ተብሎ የተለዩ አሉ በየትምህርቱ። ሶስቱንም ዙር የምንመዝነው ለርኒንግ ኮምፒተንሲው ተቀራራቢ ወይም ያው ሆኖ ግን ጥያቄውን አፕሮች የምናደርግበት መንገድ ግን የተለያየ። ሁለተኛ ግን ጀነራል ስታንዳርድ የምንለው አለ 12ን በመጨረሱ ብቻ እነዚህን ጥያቄዎች መመለስ ይችላል ብለን ካታጎሪ አለን። ሁለተኛ ደግሞ የተወሰነ የተዘጋጀ ተማሪ ያነበበ ተማሪ ይመልሳል ብለን ደግሞ ምናዘጋጀዋለን። እነዚህ አንድ ላይ ሲደመሩ 80% ጥያቄውን ይዛል። ቀጥሎ ጎበዝ ተማሪዎችን ሊያፎካክር ሊያበረታታ የሚችል ተብሎ ደግሞ 20% አለ። ይሄ ስታንዳርድ አይቀየርም። ቋርጦ ሲመለስ ደግሞ ለነዛ ልጆች ሁለት ስራዎችን እንሰራለን። አንዱ የባከነባቸውን ሰዓት ኤግዛክትሊ እንጨምራለን። ሁለተኛው ደግሞ ትራንዚሽን ላይ ያለውን ሰዓት እንጨምራለን። ለዚህ ለፈተና አስተዳደሩ የሄዱ ልጆች ደግሞ ስነ ልቦና ትሪትሜንቶችን እያደረጉ ልጆቹ ወደ ሌላ ስትሬስ እንዳይገቡ የሚያደርጉት ነገር አለ ማለት ነው። ልጆቹን በስነ ልቦና እና በይዘት ማዘጋጀት የትምህርት ቤቱ ተግባርና ኃላፊነት ነው። የኛ ሚና ያለን ከኛ በኩል ለዛ ስራ የሚያግዛቸውን መረጃ ነው የምንሰጠው። ከኛ በኩል ማገዝ ያለብን ለምሳሌ ፈተናውን ለፈተና ልምምድ እንዲያግዝ ፈተናውን አዘጋጅተን እንሰጣለን፣ መለማመጃውን እንሰጣለን፣ ተጨማሪ ፕሮግራሞችን እናግዛለን። ዲቴል ደግሞ የተወሰኑ መረጃዎችን ሲፈልጉ እናደርጋለን። ሁሉም ሰብጀክቶች አሉ ለረጅም ጊዜ ተለቀዋል። ልጆች መለማመድ አለባቸው። የትኛው ክልል ላይ ምን ያህል ተማሪዎች ተለማምደዋል ምን ያህል አልተለማመዱም የሚለውንም እናያለን። ያንንም ከናንተ ክልል ይሄን ያህል ከተመዘገቡ ተማሪዎች ደግሞ ይሄን ያህሉ ተለማምደዋል ይሄኛው አልተለማመደምና ክትትል አድርጉ ብለንም ግብረ መልስ እንሰጣለን።